ሰላም ጤና ይስጥልን ጨፌ ወጣቶች ለገበ ህብረት ስራ ማህበር አባላትና እንዲሁም የጨፌ ሚዲያ ተከታዮች የሆናችሁት ሁሉ ሰላምታችን በያላችሁበት ይድረሳችሁ ይያል ሰላም ልንላችሁ እንወዳለን። ጨፌ ወጣቶች ለገበ ህብረት ስራ ማህበር መላውን አባሎቹን ላለፉት 2 እና 3 ወር ሙሉ በሙሉ አባሎቻችን ስናሰለጥን አጭር ኦሪንቴሽንና ግንዛቤ ስናስጨብጥ መቆየታችን ይታወቃል። ሆኖም ግን አሁን ከ8000 በላይ ከግማሽ በላይ አሰልጥነን ስለጨረስን አሁን ከበተቻለ መጠን የተቀሩትን በጎደለበት አባላቶቹን ለማሙላት አዳዲስ አባላትን ለመውሰድ መልእክት እያስተላለፍን ያለነው። እንዲሁም ዲቪደንታችን የ4 አመቱንም ዲቪደንት አካፍለናል። ዲቪደንት ግድ ያስፈልጋል። የአባል ተጠቃሚነትን ማረጋገጥ ግድ ይላል። ምርትና ምርታማነትን እንዲሁም ጭማሬ አሴትን በመጨመር አድ በማድረግ ቫልዩ አድ ማድረግ እንዲሁም ምርቶችን ማስገባት በተቻለ መጠን በግብርና በኢንዱስትሪ በቡና ስራም በሁሉም በኩል ስራ ላይ እየተሰማረን እንደመሆናችን መጠን ሁላችሁም ከኛ ጎን በአዲስ አበባ ከተማ ውስጥ ያላችሁት በሙሉ እንድትሳተፉ በአክብሮት ጠራችኋለሁ። እጅግ በጣም ጨፌን ማበረታታት ነው የኢትዮጵያ ወጣቶችን የአዲስ አበባ ወጣቶችን ማበረታታት ነውና የሚመለከታቸው አካላት ሁሉ ከጎናችን እንድትሰለፉ እጅግ በጣም እናመሰግናለን። የተከበራችሁ የጨፌ ወጣቶች ለገበ ህብረት ስራ ማህበር አባላትና ደጋፊዎች ተከታዮች በሙሉ በተጨማሪ የኢትዮጵያ ቡናና ሻይ ባለስልጣናትም እጅግ በጣም ልናመሰግናቸው እንወዳለን። እንዲሁም ፌደራል ፖሊስም እጅግ በጣም እናመሰግናለን። ሁሉም የጸጥታ አካላቶቹ ሁሉ ወደ ስራ ስንገባ በገጠሙን ችግሮቹን ከአዋጅ ጋር በማስታረቅ ችግራችን ስለፈታችሁ አስፈላጊውን ትብብር ስላደረጋችሁልን እጅግ በጣም ክብር ምስጋና ይገባችኋል። እናመሰግናለን። በጨፌ ወጣቶች ስምና እንዲሁም በመላው በኢትዮጵያ ወጣቶች ስም እጅግ በጣም አመሰግናለሁ። እንግዲህ የሚመለከታቸው አካላቶች ሁሉ ለወደፊትም ጨፌ ህብረት ስራ ማህበርን መደገፍ ከጎኑ መሰለፍ ለነገ ችግር መቅረፍ ነውና ለነገያቸው ዛሬ ከጎናችን መቆም ተገቢና አስፈላጊ ነውና የነገ ብልጽግናችን ለማረጋገጥ ሲባል የወጣቱን አደረጃጀትን ማጠናከር ተገቢና አግባብ ነውና አደራችሁ ላለው ማንኛውም በብሔር ብሔረሰቦች መካከል የሚጫሩት ቅርሾ በተለያየ በሃይማኖት በፖለቲካ በማህበራዊና እንዲሁም በኢኮኖሚያዊ በአኗኗር ዘይቤ ከመገፋፈት መጠቃቀፍ የተሻለንም ሆኖ መተባበሩ የተሻለንም ሆኖ ብትከባበሩ ምንኛ ድል ባደረጋችሁ ነበር። አሁንም ቢሆን ግን አራቀምና አልመሸም ብረፍድም አልመሸምና በረፈደው ላይ እንድትሞሉ አደራላችኋለሁ። አንድነታችሁን እናጠናክር። አንድነታችንን አጠናክረን ልዩነታችንን አጥብበን የጋራችን ጠላት የሆነችን ድህነትን እናሸንፍ። የጋራችን ጠላታችን ድህነት ነው። የጋራችን ንብረት ማንነታችን ነው። የጋራችን ስርዓት በዓል ወግ እምነት የጋራችን ማንነት የተጎናጸፍንበት በዓላችንን እናክብር፣ እንከባበር። አመሰግናለሁ። ቸር ሰንብቱ። ታንኪዩ